ሰላም የኢትዮ ስትሪም ቤተሰቦች ለዛሬ ትኩስና ወሳኝ የሆኑ መረጃዎችን አጠናክረን ይዘናል። እስከ ዝግጅቱ ፍጻሜ ድረስ አብራችሁ ቆዩ። ወደ መጀመሪያው መረጃ እናልፋለን። ወደ መጀመሪያው መረጃ ስናልፍ በኢትዮጵያ የአሜሪካ አምባሳደር ሄርቪን ማሲንጋ የፌዴራል መንግስት በራሱ ህዝብ ላይ የሚያስፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ ያቀረቡ። አምባሳደሩ የፋኖ ኃይሎች ተጨባጭና ሰላማዊ ዓላማዎችን እንዲይዙ፣ የኦሮሞ ነጻነት ሰራዊት ደግሞ ድርድሮችን እንዲቀጥል ጠይቀዋል። ማክሰኞ ዕለት ወደ ትግራይ ክልል ተጉዘው በሽረ ከተማ በክልሉ አመራሮች ጋር የተወያዩት አምባሳደር ማሲንጋ ይህንን ጥሪ ያቀረቡት ዛሬ አርብ ግንቦት 15 2017 ዓ.ም በኤምባሲው ማህበራዊ ሚዲያ ገጾች ላይ በወጣ መልእክታቸው ነው። በሀገሪቱ ያሉ ግጭቶችን ማስቆም የተመለከተው የአምባሳደሩ መልእክት ኢትዮጵያ በቀጠሉ ግጭቶች ውስጥ ወደ ሌላ ዓመት እየተሻገረች መሆኑን ይገልጻል። እነዚህ ግጭቶች በኢትዮጵያ ሕዝብ ላይ ያላቸውን ተጽዕኖ መለስ ብሎ ማሰብ አስፈላጊ እንደሆነ በመልእክታቸው ላይ አስፍረዋል። ህዝቡን ለማስቀደም ጊዜው አሁን ነው ያሉት አምባሳደር ማሲንጋ ይህንን ለማድረግም ለኢትዮጵያ ውስጣዊ ግጭቶች ዘላቂ መፍትሄ መተግበር እንደሚያስፈልግ ገልጸዋል። የተፈናቀሉ ሰዎችን ወደ ቤታቸው እንዲመለሱ ማድረግ እንዲሁም ህጻናት ትምህርታቸውን እንዲከታተሉና የጤና አገልግሎት እንዲያገኙ ማድረግም አስፈላጊ እርምጃዎች እንደሆኑ ጠቅሰዋል። አምባሳደሩ የትጥቅ ትግል አካል እንደሆነ በማስመሰል የተንሰራፋውን ህግ የለሽነት እንዲያበቃ ማድረግም ህዝብን ለማስቀደም መተግበር ካለባቸው እርምጃዎች መካከል ነው ብለዋል። አምባሳደር ማሲንጋ በዛሬው መልእክታቸው በአማራና በኦሮሚያ ክልሎች በትጥቅ ትግል ላይ ላሉት የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ጥሪ አቅርበዋል። ለፋኖ ኃይሎች ባሰፈሩት መልእክት ዩናይትድ ስቴትስ ፋኖ ከተጨባጭና ሰላማዊ ዓላማዎች ጋር ወደፊት እንዲመጣ ጥሪ ታቀርባለች ብለዋል። ቀጥለውም በኦሮሚያ የሚካሄደውን ግጭት ለማቆም የኦሮሞ ነጻነት ሰራዊት ድርድሮችን እንዲቀጥል ጥሪ እናቀርባለን ሲሉ ለሌላኛው ታጣቂ ቡድን መልእክታቸውን አስተላልፈዋል። አምባሳደር ማሲንጋ ያቀረቡት ሌላኛው ጥሪ የፌዴራል መንግስትን የሚመለከት ነው። ለመንግስት ባስተላለፉት መልእክት የሚፈጸሙ የድሮን ጥቃቶች እንዲቆሙ ጠይቀዋል። አምባሳደሩ የፌዴራል መንግስት በአፋጣኝ በራሱ ህዝብ ላይ ድሮን መጠቀም እንዲያቆምና ስምምነትን እንዲያመቻች እንጠይቃለን ብለዋል። ሰላምና መረጋጋት ለመምረጥ ጊዜው አሁን ነው በማለትም መልእክታቸውን ቋጭተዋል። በኢትዮጵያ የአሜሪካ አምባሳደር ማሲንጋ ጥቃቶች እንዲያቆሙ ጥሪ ሲያቀርቡ ይህ የመጀመሪያቸው አይደለም። ባለፈው ዓመት በዚሁ ግንቦት ወር የቀድሞ የአሜሪካ ቆንስላ ግቢ ውስጥ ባደረጉት ጠንከር ያለ ንግግር መሰረተ ልማቶችን ኢላማ ያደረጉ ጥቃቶች እንዲያቆሙ ጠይቀው ነበር። ማሲንጋ ሽፍቶች፣ ታጣቂ ቡድኖች እና አንዳንድ ጊዜ ደግሞ የመንግስት የጸጥታ ኃይሎች በህይወት የመኖርና የመከባበር መብቶች ላይ ጥሰት መፈጸማቸውን የህግ ሂደትና የህግ የበላይነትን አለማክበር የሚያሳይ ነው ሲሉ በመንግስትና ታጣቂዎች ላይ ጠንካራ ትችት አቅርበዋል። አምባሳደር ማሲንጋ በወቅቱ ያቀረቡት ወቀሳ ግን ከመንግስት በኩል ጠንካራ ምላሽን አስከትሎ ነበር። የውጭ ጉዳይ ሚኒስቴር የአምባሳደሩን ንግግር ተከትሎ ባወጣው መግለጫ ማሲንጋ ያልተጠየቁት ምክር ሰጥተዋል በማለት ወቅሶ ነበር። የአምባሳደሩን ንግግር በደንብ ያልተጤነና ብልሃት የሚጎድል ነው ሲል ተችቷል። አምባሳደር ማሲንጋ ሳይጠየቁ ለኢትዮጵያ መንግስት ምክር ለመለገስ ሞክረዋል ያለው የውጭ ጉዳይ ሚኒስቴር ያልተገባ ክስ የኢትዮጵያ መንግስት ላይ ቀርበዋል ሲል የአምባሳደሩን ወቀሳ አጣጥሏል። የመንግስት ኃይሎች በአማራና በኦሮሚያ ክልሎች ውስጥ ከሚንቀሳቀሱ ታጣቂ ቡድኖች ጋር በሚያደርጉት ግጭት በሰውና በንብረት ላይ ጉዳት እየደረሰ ከመሆኑ በተጨማሪ የህዝብን መደበኛ እንቅስቃሴ በከፍተኛ ሁኔታ እያስተጓገለ መሆኑን ነዋሪዎች ይናገራሉ። ከእነዚሁ ግጭቶች ጋር በተያያዘ በሚፈጸሙ የድሮን ጥቃቶች በተለያዩ የሀገሪቱ ክፍሎች ውስጥ ሰላማዊ ሰዎችን መገደላቸውንና መንግስታዊና የሰብአዊ መብት ኮሚሽን ጨምሮ ሌሎች ሪፖርቶች ማመልከታቸው ይታወሳል። ወደ ሌላኛው መረጃ ስናልፍ በካማሺ ዞን ምሽጋ ወረዳ ታጣቂዎች ካደረሱት በተባለ ጥቃት የንጹሃን ሰዎች መገደላቸውን ነዋሪዎችና የክልሉ ምክር ቤት አባል ለቲክቫ ኢትዮጵያ ተናገሩ። ነዋሪዎቹ የሸኔ ታጣቂዎች ጥቃት ፈጽመዋል ብለዋል። ከ10 በላይ ንጹሃን እንደተገደሉ፣ አብዛኞቹ ሟቾች ህጻናት እንደሆኑ ተናግረዋል። ቲክቫ ኢትዮጵያ ስለ ጥቃቱ የጠየቃቸው የቤንሻንጉል ጉሙዝ ክልል ምክር ቤት አባልና የታላቁ ህዳሴ ግድብ ማስተባበሪያ ዳይሬክተር አቶ ሌሜሳ ኔኖ ትክክል ነው፣ ንጹሃን ላይ ያነጣጠረ ግድያ ነው የተፈጸመው የሚል ምላሽ ሰጥተዋል።
የክልሉ ምክር ቤት አባል በሰጡን ቃል በዝርዝር ምን አሉ? በካማሻ ዞን ምጭጋ ወረዳ አንጋር ሚጬ የሚባል ታዳጊ ማዘጋጃ ቀበሌ ግንቦት 12 ቀን 2017 ዓ.ም ንጋት 12 ሰዓት ጀምሮ የሸኔ ቡድን ጥቃት ፈጽመዋል። በዚሁ ጥቃት 16 ሰዎች እዛው ነው የሞቱት። አንደኛው ሰው ግን ለሕክምና ከሄደ በኋላ ነው የሞተው። የተገደሉ ሰዎች ብዛት 17 ነው። ከሟቾች መካከል 12 ህጻናት ናቸው። ቀሪዎቹ ደግሞ አዋቂ ናቸው ብለዋል። ቡድኑ በተለያዩ ጊዜያቶች ጥቃት ሰንዝረዋል። እስካሁን ለተፈጸሙት 3 ጥቃቶች 27 ሰዎች ናቸው የተገደሉት። የትናንቱ ጥቃት የተፈጸመበት ቦታ ለኦሮሚያ ክልል አንድ ቀበሌ 2 ኪሎ ሜትር ርቀት ነው የሚገኘው። ጥቃቱ በወረዳው ከሚያዝያ ወዲህ ለሶስተኛ ጊዜ የተፈጸመ ነው ብለዋል። ምክንያቱና መፍትሄው ምንድን ነው? የታጣቂዎቹስ ፍላጎት ምንድን ነው? መፍትሄውስ? በሚል ለተነሳላቸው ጥያቄ ከምሽጋ ወረዳ የሸኔ ፍላጎት አንደኛ አንገርሚጤ በጣም ለምና ምርታማ ከሆኑ ቀበሌዎች መካከል ነው። ለም መሬት ስለሆነ ዓላማው ያንን ለመውሰድ ነው ሲሉ መልሰዋል። ሁለተኛ ማህበረሰቡ ተረጋግቶ የእርሻ ስራ እንዳይሰራ፣ ኑሮውን እንዳያሻሽል የአሻጥር ፖለቲካ አለ ብለዋል። መፍትሄው መንግስት ጣልቃ ገብቶ ማህበረሰቡን ማረጋጋት አለበት ነው ያሉት። በ2 ኪሎ ሜትር ግራና ቀኝ መከላከያዎች አሉ። በቅርብ ርቀት መከላከያ ባለበት በመካከል ገብተው ጥቃት ሲፈጽሙ በጊዜው ችግሩ ሳይሰፋ መድረስ ይችሉ ነበር። ቀጣይም ችግሩ እንዳይሰፋ ቦታው ላይ የመከላከያ ኃይል በቋሚነት መቀመጥ አለበት ብለዋል። አንድ የፓርላማ አባል በበኩላቸው ለቲክቫ ኢትዮጵያ በሰጡት ቃል የትላንቱ ጥቃት መፈጸሙን እንደሰሙ ገልጸው ከ3 ሳምንታት በፊት 8 ንጹሃን ሰዎች ላይ ጥቃት ደርሶ የሞቱበት ሁኔታ አለ ሲሉ አስታውሰዋል። ለዛሬ የነበሩ መረጃዎች እነዚህ ነበሩ። የምንለቃቸው መረጃዎች እንዳያመልጣችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኢትዮ ስትሪም ቤተሰብ ይሁኑ።